ለውጥ ምንድነው? ለውጥ አለመቆም ነው። በተሰጠ የጊዜ እርከን ውስጥ ከአንድ ስፍራ ወደ ሌላኛ ስፍራ፣ ከአንድ ሁነት ወደ ሌላኛ ሁነት፣ ከአንድ የአመለካከት ደርስ ወደ ሌላኛ አመለካከት ጫፍ መለወጥ መሻገር መቻል ማለት ነው። በየዘርፉ ይለያያል የለውጥ ባህሪ። ለምሳሌ እንቅስቃሴ ከሆነ ከአንድ ቦታ ወደ ሌላ ቦታ በታይም በጊዜ እርፋታ ውስጥ መሻገር ወይም መራራቅ እንደማለት ነው። በአስተሳሰብ ከሆነ ደግሞ ሰኞ ከነበረ አስተሳሰብ ማክሰኞ ላይ ከፍ ብሎ መገኘት ወይም አንሶ መገኘት ያው ለውጥ ይሆናል፣ ግን መለየት ማለት ነው። ለውጥ ማን ነው የሚያስፈልገው? መቼስ ነው ደግሞ መለወጥ ያለብን? አጠቃላይ የህዋው ስርዓት የትኛው ነገር ለውጥ ውስጥ ነው ያለው። የማይቀየር የማይንቀሳቀስ የማይለወጥ ነገር የለም። አጠቃላይ ዝም ብለን ይሄ እንዳለ ስንመለከተው አስተሳሰብ